ስለ ወንድ ብልት የሚጠየቁ ብዙ ጥያቄዎች አሉ። አንደኛ ቁመቱ ስንት መሆን አለበት? ከ10 እስከ 13 ሴንቲሜትር ኖርማል የምንለው ቁመት ነው። ግን ይሄ ቁመት መለካት ያለበት ብልት ግትር ብሎ ከቆመ በኋላ ነው። ሁለተኛ መጣመም ኖርማል ነው ወይ ነው። መጣመም እስከተወሰነ ዲግሪ ድረስ ኖርማል ነው፣ 30 ዲግሪ ድረስ ማለት ነው። ግን እነዚህ መጣመሞች ቀስ ብለው የሚመጡ መሆን አለባቸው። ህመም ካለው በድንገት ከመጣ ከዛ በጣም ከመጣመሙ የተነሳ ወደ ሴት ብልት መገናኘት የሚያቀታቸው አይነት ደረጃ ከደረሰ እሱ ላይ ያሳስባችሁ ይገባል። ሶስተኛ ብልት አካባቢ ፈሳሽ መፍሰስ አለበት ወይም መላላጥ መኖር አለበት ወይ? የለም። ማንኛውም አይነት መላላጥ መኖር የለበትም፣ ፈሳሽ መኖር የለበትም። እሱ የተለያዩ አይነት የአባላዘር በሽታ ወይም የቆዳ በሽታ ምልክቶች ስለሆኑ ሄዳችሁ ቼክ መደረግ አለባችሁ። አራተኛ ደግሞ የብልት እድገት መቼ ነው የሚያቆመው ነው። ብዙ ጊዜ ከ16 እስከ 19 የሚሉ ሪሰርቸሮች አሉ። አንዳንድ ሰዎች ደግሞ ከ16 እስከ 18 ዓመት የሚሉ አሉ። ግን 18 ዓመት ካለፈ በኋላ ብልት ማሳደጊያ የለም፣ በሳይንሱ የተረጋገጠ ነገር የለም። ስለዚህ በየቦታው እየሄዳችሁ ገንዘባችሁን አትበሉ። የብልት መጣመም፣ የብልት ማነስ እና ብልት ላይ የሚወጡ ቁስሎች ወደ ስንፈተ ወሲብ ያጋልጡኛል ወይም ለቶሎ መጨረስ ለብልት አለመቆም ችግር ያጋልጡኛል ብላችሁ አስባችሁ ከሆነ የሚያጋልጡ ነገሮች አሉ። በተለይ አባላዘር በሽታ የቆየ ከሆነ ነው እንጂ የብልት ማነስ ሆነ የብልት መጣመም ለብልት አለመቆም ችግርም ሆነ ለቶሎ መጨረስ የሚያጋልጥ ነገር የለም። እነዚህ ስንፈተ ወሲቦች የሚመጡት ጡንቻ ላይ፣ ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ ባሉ ችግሮች ናቸው። እነሱ እንደ አግባብነታቸው ሕክምና ሊሰጣቸው ይችላል። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባለቤቴ የስራ ወኔ መሮጥ መሯሯጥ የሚባል ነገር የለውም። በጣም ቀዝቃዛ ሰው ነው። ይህን ኃላፊነት ሳሸክመውና ከቤተሰብ ተበድሬ ገንዘብን ያህል ነገር ስሰጠው የኃላፊነት ተሰምቶት ተጨንቆ ሰርቶ ገንዘቡን ይመልሳል፣ እሱም ይለወጣል ብዬ አስቤ ነበር። ያንን በምጠይቀው ሰዓት ግን እንደዚህ የሚያፈቅረኝ ይንከባከበኝ የነበረው ሰው ሙሉ ለሙሉ ተቀየረብኝ። የማላቀው ሰው ሆነ። ያ ሁሉ ፍቅርና እንክብካቤው ወደ ቁጣና ወደ ጥላቻ ተቀየረ። ያችን ብር ሰተሽኝ ደግሞ ገንዘብ ብለሽ ትጠይቅኛለሽ እንዴ? የታደረስከው ብለሽ ትጠይቅኛለሽ እንዴ ብሎ ላስብም ልጠብቅም የማልችለውን አይነት መልስ ሰጠኝ። ከዛም አልፎ እናቴ ጋር በአራስነት 2 ወር ብቻ አሳልፌ ነው ወደ ቤት የመጣሁት። በዛ በአራስ ባልጠና ገላይ ላይ ይደበድበኝ፣ ይረግጠኝ፣ ይወረውረኝ፣ አላስፈላጊ ቃላቶችን እየወረወረ ራሴን እንድጠላ አደረገኝ። ለቤተሰብ እንዳልናገር እናቴ ይሄን ጉድ ብሰማ እየተደበደብኩ እየተሰደብኩ እየተረገጥኩ ነው ምኖረው ብላት ራሷን ታጠፋብኛለች። በመጀመሪያ ልጆች ያየችውን ስቃይ በእኔ መድገም መቋቋም አትችልም ብዬ ዝም አልኩኝ። ምነግረው ማዋየው ማማክረው ሰው አጣሁ። ይህን ሀዘንና ስቃይን ፍና አድርጌ ድብድቡን ስድቡን መቋቋም አቅቶኝ በጭንቀትና በፍርሃት የተነሳ ራሴን እየሳትኩኝ መውደቅ ጀመርኩኝ። ከቀን ወደ ቀን ህመሜ እየባሰ ሲመጣ ቤተሰቤን ደውሎ ጠራ። የሩቃ ነገር ነው የሰው አይን ነው ምናምን ብለው እንዲቀራብኝ ከነበርኩበት ከተማ ወደ ሌላ ከተማ ተወሰድኩኝ። ቤቴ ውስጥ እየደረሰብኝ ያለውን መከራና ሀዘን ለማንም መናገር አልፈለግኩም። ከእናቴና ከእህቴ ውጪ እማቀው ዘመድም ጓደኛም ምንም ነገር የለኝም። ብቸኛ ነኝ። ይህን ነገር ለእናቴ ብነግራት ራሷን ትጎዳለች ብዬ ስለፈራሁኝ ዝምታ መረጥኩኝ። ልጄም እናቴ ጋር ሆነ። እዛ ሀገር ላይ ቁጭ ብዬ እየተቀራብኝ ለመጀመሪያ ጊዜ ስልክ ተገዝቶ የተሰጠኝ ያኔ ነበር። ልክ ያንን ስልክ ያገኘው ቀን ዘመድ አዝማድ ጓደኛ ሚረዳኝ ሰው ያገኘውን ያህል በጣም ነበር የተደሰትኩት። ስልኬ ጓደኛዬ ሁሉ ነገር የሆነ ከሩቃ በኋላ ያለኝን ሙሉ ጊዜ የማሳልፈው ስልክ ላይ ነው። ያኔ ነበር ይህን አፍቃሪን ያገኘሁት። ረጅም ሰዓቴን የማሳልፈው ግን ከሱ ጋር በማውራት ሆነ። ህይወቴን ኑሮዬን ያሳለፍኩትን ነገር እስከምረሳ ድረስ አደረሰኝ። በመጀመሪያ እኔ ከሱ ጋር ሳውራ ከሱ ምፈልግ የነበረው በቃ ብቸኝነቴን እንዲያስረሳኝ እንዲያዋራኝ ብቻ ነበር። እሱን ስለማፍቀር እሱን ስለመውደድ ከሱ ጋር የተለየ ነገር ስለመጀመር አስቤ አላቅም። ይህን ሰው የቀረብኩት በውሸት ማንነቴ ስለሆነ ይሄ ትዳር ያብቃ ህይወቴም ወደ ተሻለ መንገድ ሊሄድ እንጂ እሱስ ቢሆን ምን ያደርግልኛል? አንድ ቀን እውነቱን ነግሬው እለየዋለሁ። ነገር ግን ከዚህ ትዳር እስክለያየና ሰላማዊ ህይወት እስክመሰርት ድረስ የሚያዋራኝ አብሮኝ የሚሆን የሚረዳኝ ሰው ያስፈልገኛል ብዬ ነበር ከሱ ጋር ሳወራና ጊዜ ሳሳልፍ ነበር። 1 ወር ሩቅ አሳልፋለሁ። 1 ወር ደህና ስሆን ወደ ቤት እመለሳለሁ። ወደ ቤቴ ስመለስ ያው ዱላና ስድቡ ሲቀጥል ድጋሚ ይታመማለሁ። ድጋሚ ወደ ሩቃ ቦታ ወሰዳለሁ። እንደዚህ እያልኩኝ ያ የስቃይ ህይወት ቀጠለ። በቃ የሆነ ሰዓት ላይ ግን አስጠላኝ። ለሰው መኖር አስጠላኝ። ማስመሰል አስጠላኝ። መዋሸት አስጠላኝ። እናቴ ለኔ ብላ ብዙ መስዋዕትነትን ብዙ ዋጋን ከፍላለች። እኔ ለሷ ብዬ ግን ልከፍሎ የተዘጋጀውለት ነገር የሚሆን አይደለም።
እናቴ ለእኔ ኖራለች። እኔ ግን ለማንም መኖር የለብኝም። ለራሴ ነው መኖር ያለብኝ። ለእሷ ልኖርላት አልችልም። በቃ ልትረዳኝ ልታቅ ይገባል። ይህን ነገር መናገር አለብኝ ብዬ አንዴ ከሩቃ ተመልሼ ወደ እናቴ ቤት በሄድኩኝ ሰዓት ለእናቴ ነገርኳት። እናቴ እኔ ይህን ትዳር የመሰረትኩት ለአንቺ ስል ነው፣ አንቺን ለማስደሰት፣ ያንቺን ስም ለማደስ። ነገር ግን በዚህ ትዳር ውስጥ እየተሰቃየሁብሽ ነው። እሞትብሻለሁ፣ እጠፋብሻለሁ። ይህ ትዳር የኔን ህይወት ከማጥፋት ውጪ ምንም ሀይረ ነገር የለውም አልኳት። እናቴ ግን ከኔ መደብደብ፣ ከኔ መታመም፣ ከኔ መሰቃየት በላይ የሰፈሩ ቡና መጠጫ መሆኗ፣ የእህቶቼ ታሪክ ከኔ ላይ መደገሙ እጅግ በጣም አበሳጫት፣ ሀዘን ውስጥ ከተታት። አይሆንም ልጄ፣ ትዳርሽን መኖር አለብሽ፣ እንድትፋች አልፈቅድልሽም። ይህን ትዳር እተዋለሁ ብቲ ቀብርሽ ላይ አልቆምም፣ ቀብሬ ላይ አትቆሚም። እንደምንም ጥርስሽን ነክሰሽ ይህን ጊዜ ካሳለፍሽው እየተግባባችሁ ስትመጡ ህይወትሽን መምራት አያቅትሽም አለችኝ። እናቴ ባክሽ፣ እዚህ ሁኔታ ውስጥ ከቀጠልኩ እሞትብሻለሁ። ማፍታቴን የሚያውቀው እኔ አንቺ ብቻ፣ ሌላ ማንም ሰው አያውቅም። ከዚህ አካባቢ እጠፋለሁ፣ መፋታቴንም ምስጢር አረጋለሁ። በቃ ሰው በትዳሬ እንደምኖር ይወቅ። አንቺ ግን ፍቀጅልኝና ይሄን ትዳር ልቋጨው ብዬ ብለምናት በፍጹም አለችኝ። ሀውለት የሚረዳኝ የሚሰማኝ፣ ስለ እኔ የሚያዘናጣው፣ ሁሉም ስለ ክብሩ፣ ሁሉም ስለ ስሙ፣ ሁሉም ስለ ራሱ ነው የሚጨነቀው። ያኔ በጣም አዘንኩኝ። ለማን ብዬ ነው እንዲምሰቃየው? ለማን ብዬ ነው ህይወት የምከፍለው? ለማን ብዬ ነው መስዋዕትነት የማደርገው? ገና በ18 ዓመቴ ይህን ሁሉ ስቃይ ለምን ብዬ ነው ማሳልፈው እያልኩኝ ቀን ከሊት ይህን ህይወት ስለመቋጨት ብቻ ማሰብ ጀመርኩኝ። እንደዚሁ ሩቋ ቦታ ላይ ባለቤቴ ሊጠይቀኝ በመጣ ሰዓት ነበረ ስልኬን ሲጎረጉር ከዚህ ሰው ጋር የነበረኝን ግንኙነት ከሀ እስከ ፐ አወቀ። ስልኬ ላይ ያወራሁትን የተጻጻፍኩትን ሁሉንም ነገር ግልብጥ አድርጎ አነበቡ። ሀውለት እዛው ሰው ፊት ላይ እዛው ሩቋ ቦታ ላይ እንዳልሞት እንዳልሽር አድርጎ ነበር የመታኝ። እንደዛ አይነት ስቃይ እንደዛ አይነት መከራ አሳልፌ አላውቅም። አዋረደኝ፣ ቀጠቀጠኝ። በዛ ሰዓት ራሴን ማጥፋት ነበር የተመኘሁት። አላህዬ ለምንድነው ራስን ማጥፋት ወንጀል ያደረግከው? ለምንድነው ራስን ከዚህ ዓለም መገላገልን የከለከልከው? ለምንድነው ህይወቴ እንዲየተበላሸ ያለው? ለምንድነው በስቃይ እንድሞላ በዚህ እድሜ የተፈረደብኝ ብዬ ራሴን ላጠፋ ከአንድ 2-3 ሞክሬ አሄራይን ማበላሸቴን ሳስብ ብቻ ነው የተውኩት። ያንን የሩቃ ጊዜ ጨርሼ ያንን ምሬትና ሀዘኔን ውጪ ተመልሼ ወደ ቤት ሄጄ በቃኝ፣ ከዚህ ሰው ጋር አልኖርም፣ እባካችሁ ተረዱኝ፣ እባካችሁ ተውኝ ብዬ እናቴን መለማመጥ ጀመርኩኝ። እናቴ በዛው አቋሟ እንደጸናች ነው። ልጅ ስለሆንሽ ነው፣ ገና ስለሆንሽ ነው፣ በፍጹም ይህን ትዳር እንድፈች አልፈቅድልሽም፣ ትዳርሽ የምትበትኝ ከሆነ አላቅሽም፣ አታቂኝም እስከ ማለት ደረሰች። በዚህ መሀል እሱ ይምጣና እናናግረው ብለው በሚያናገሩት ሰዓት መጀመሪያም እኔ ወድያት እኔ አሰቃይቻት ሳይሆን ልጃችሁ ትዳሯን መበተን የፈለገችው ይኸውላችሁ ከማንም ጎረምሳ ጋር አሻሻይ ገዳሜ እያለች ነው ብሎ ለቤተሰብ ተናገረ። እናቴ በፍጹም አለች። ልጄን እንዴት እንዳሳደግኳት አውቃለሁ። እንደዚህ አይነት ተልካሻ ነገር ላይ አታገኛትም። ሌላ ያደረገችው ነገር ካለ ተናገር። በእንደዚህ አይነት ባለትዳር ሆና ግን ከሌላ ወንድ ጋር ታወራለች፣ ሌላ ሰው አፍቀራ ነው ብትለኝ ልቀበልህ የምችለው ነገር አይደለም ብላ እሪ አለችበት። በዛ ሰዓት እኔ ስልክ ላይ የነበሩትን መረጃዎች ጠቅላላ ወደ እሱ ገልብጦ ነበርና አሰማቸው። እናቴ እሱ የሚያሰማትን ነገር በምሰማ ሰዓት ራሷ መቆጣጠር አቃታት። በጣም ደነገጠች። እናቴ ታመመች። ሀውለት በጣም ታመመች። ራሷን አይኗን መግለጥ እስኪያቅታት አልጋ ይዛ ተኛች። በዚህ ጉዳይ ላይ ማንም ሰው ሊረዳኝ አልቻለም። ሌላው ቀርቶ ለእኔ የምታዝን ለእኔ የምታስብ ስለ እኔ በጣም የምትጨነቅ ታላቅ እህት ነበረች። እሷ እንኳን ይህን ነገር ላስረዳት ስሞክር ለወንድ ብላ ለአንድ ተራ ወንድ ብላ ትዳሯን የምትበትን ራሷን የምታረክስ ሴት አላቅም፣ እንደዚህ አይነት እህት የለችኝም፣ እንደዚህ አይነት ባለጌ እህት የለችኝም ብላ ፊቷን አዞረችብኝ። እናቴም ከዚህ በኋላ እናት አለኝ እንዳቲ ልጅ አለኝ እንዳቲ ለአንድ ወንድ ብለሽ ትዳርሽን ከበተንሽ እዛ ትዳርሽ ልን የበተንሽለት ያፈቀርሽው የምታወሪው ሰው ጋር ሂጂ፣ አናቀሽም፣ አታቂንም ብለው አደሙብኝ። በዚህ ሰዓት አንድ ውሳኔ ወሰንኩኝ። ይህ የቲክቶክ አፍቃሪ በሌላ ማንነት ነው የተዋወቅኩት። ያፈቅረኛል፣ ይወደኛል። ስለዚህ ትክክለኛ ማንነት ልንገረውና ወደ እሱ ሊሂድ፣ ሌላ መድረሻ መሄጃማ የለኝም ብዬ ትክክለኛ ማንነቴን ልነግረው ተዘጋጀው። ደውዬ እከልዬ እንዴት ነህ አልኩት። ደህና አለኝ። አንድ ትልቅ ጉዳይ ላዋራህ ልነግርህ ነበር ስለው እኔም እኮ በጣም ደስ ብሎኝ ላወራሽ ፈልጌ ነበር አለኝ።
ምንድነው የምታወራኝ? እስኪ አንተው ደስታ ይቅደም ስለው ይኸውልሽ አብረን የምንሆንበት የምንጋባበት ቀን ደረሰ፣ ስራ አገኘሁኝ፣ በቅርቡ የሚፈልጉት ደረጃ ላይ ደርሼ ቤተሰቦችሽን ከእጃቸው ወስድሻለሁ፣ አገባሻለሁ አለኝ። አውለት እንደዛ ሲለኝ እውነቴን ደፍሬ ልነግረው አልቻልኩም። እንዴት እኔ ያገባው ሴት ነኝ ልበለው? አብዛኞቻችሁ ወንዶች ስንፈተ ወሲብን በትክክለኛው መንገድ እየታከማችሁ አይደለም። በተለይ ለስንፈተ ወሲብ ብላችሁ የተለያዩ ብልት ላይ የሚቀቡ ክሬሞችን የምትጠቀሙ ሰዎች እንዲሁም ደግሞ የቴስቶስትሮን መርፌን በተደጋጋሚ ተወግታችሁ የምታውቁ ሰዎች ይህንን ቪዲዮ እስከ መጨረሻው እዩት። ቪዲዮ ለሌሎች እንዲደርስ ላይክ እና ሼር አድርጉት። በዚህ ቪዲዮ ዋና ዋና የሚባሉ ለስንፈተ ወሲብ የሚያጋልጡ ነገሮችን እንመለከትና በሚቀጥሉት ተከታታይ ቪዲዮዎች እነዚህን ዋና ዋና መንስኤዎች እያነሳን ከመፍትሄዎቻቸው ጋር እንነጋገርባቸዋለን። ብዙ ጊዜ እኛ ሀገር ላይ እንግዲህ ታካሚዎች የተለያዩ ነገሮችን ሞክረው ይመጣሉ። በተለይ የሚቀቡ ክሬሞችን የሚሞክሩ አሉ። የተለያዩ የሚዋጡ ታብሌቶችን ወስደው የሚመጡ አሉ። ቴስቶስትሮን የሚባለውን ሆርሞን በተለያየ ጊዜ በተደጋጋሚ ተወግቶ የሚመጡ አሉ። ብዙዎቹ ታካሚዎች ሪስፖንድ አያደርጉም ወይንም ምንም ለውጥ ሳያዩበት ነው የሚመጡት። ይሄ የሚሆንበት ዋነኛው ምክንያት እንግዲህ አፕሮቹ የተሳሳተ ስለሆነ ነው። የስንፈተ ወሲብ ሕክምና እንግዲህ የሚጀምረው መጀመሪያ ምክንያቱም ዲፋይን ከማድረግ ነው። የተለያዩ ምክንያቶች እንግዲህ ይጠቀሳሉ። ከነዛ ውስጥ ግን ዋናው ምክንያት የቴስቶስትሮን እጥረት አይደለም። እንግዲህ ብዙዎች ስህተት የሚሰሩት እዚህ ጋር ነው። የቴስቶስትሮን እጥረት ነው በሚል ምክንያት ቴስቶስትሮን በተደጋጋሚ ወስደው የሚመጡ ታካሚዎች በጣም በርከት ያሉ ናቸው። በዚህ ቪዲዮ ዋና ዋና የሚባሉ ምክንያቶችን እንመለከታለን። በሚቀጥሉት ቪዲዮዎች እነዚህን አንድ በአንድ እያነሳን ከመፍትሄዎቻቸው ጋር እንነጋገርባቸዋለን። ዋና ዋና ከሚባሉት ምክንያቶች ውስጥ አንዱ ስኳር ነው። እንዲሁም ቅድመ ስኳርም እዚህ ውስጥ ይካተታል። ኢንሱሊን ሬዚስተንስ በተለያየ ምክንያት ሰውነታችን ወደ ቅድመ ስኳርም ወደ ስኳርም ከመግባቱ በፊት የሰውነታችን ሴሎች ለኢንሱሊን አለመታዘዝ፣ ሌላው የደም ግፊት ነው። እንዲሁም ደግሞ ከመጠን ያለፈ ውፍረትም ጭምር ነው። ሲጋራ ማጨስ፣ እንዲሁም ደግሞ አንዳንድ ጊዜ ደግሞ የስነ ልቦና ወይም ሳይኮሎጂካል ፋክተርስ ይገኙበታል እና ዋና ዋናዎቹ የሚባሉት እነዚህ ናቸው። የስንፈተ ወሲብ ችግር ከደም ስር ችግር ጋር ይያያዛል። ቀጥታ ከብልት ከራሱ ጋር ሳይሆን ብልት ውስጥ ከሚገኙ የደም ቱቦዎች የውስጠኛው ክፍል መጎዳት፣ መጥበብ ጋር የሚያያዙ ናቸው እና ከዚህ ጋር ተያይዞ እንግዲህ ይህንን የሚያስከትሉ ብዙዎቹ ችግሮች ቅድም የጠቀስኩላቸውን ጨምሮ ሌሎችም ችግሮች ይጠቀሳሉ። እንግዲህ ሕክምናው ፎከስ ማድረግ ያለበት እነዚህ ነገሮች ላይ ነው እና የሚቀጥሉት ቪዲዮዎች እነዚህን አንድ በአንድ ሰፋ አድርገን እንመለከታለን። ጥያቄዎች ካሏችሁ ኮሜንት ላይ ጻፉልኝ።